ሰላም እንዴት ናችሁ? ይህ ባሱ ኤሌክትሮኒክስ የዩቲዩብ ቻናል ነው። ላይክ ሼር ማድረግ እንዳትረሱ። በዛሬው ቪዲዮአችን የማሳያችሁ አንድ የዲጂታል መልቲሜትርን በመጠቀም እንዴት ነው እቃዎችን ቮልቴጆችን መለካት የምንችለው የሚለውን አብረን እናያለን ማለት ነው። እንግዲህ እዚህ ጋር አንድ ዲጂታል አውቶ ሬንጅ የሆነ መልቲሜትር አለኝ እና ይህ መልቲሜትር እዚች ጋር 4 ቀዳዳዎች አሉት ወይም ፒኖች አሉት እና የመጀመሪያው ፒናችን ኮመናችን ሲሆን ይህ ኮመናችን ደግሞ ጥቁር ኬብል አለው። ይህ ጥቁር ኬብል ወይም ኮመናችን ከዚህ ቦታ መንቀሳቀስ የለበትም ማለት ነው። እዚሁ ጋር ነው ሁሌም መሰካት ያለብን። እዚህ ጋር ብንሰካው የተሳሳተ ቫልዩ ወይም ደግሞ መልቲሜተራችንንም ሊጎዳብን ይችላል ማለት ነው። ስለዚህ ኮመናችን ከዚህ ቦታ መንቀሳቀስ የለበትም ማለት ነው። እሺ እንግዲህ እዚህ ጋር እንደው ማሳያችሁ ነገር የተለያዩ ቮልቴጆችን ስንለካ የመልቲሜትሩ የራሱ የሆነ ሬንጅ አለው። ማክሲመም የሆነ ልንለካበት የምንገባው ሬንጅ አለው። ይህም የተለያዩ ቮልቴጆች ስንለካ ኦልሞስት እስከ ማክሲመም 1000 ቮልቴጅ ድረስ መለካት ይችላል። ይህ መልቲሜትር 1000 ድረስ፣ ከዛ በላይ የሆኑ ቮልቴጆችን መለካት የለብንም፣ ምክንያቱም ይቃጠልብናል። ስለዚህ ኮመናችንን እዚህ ጋር እንሰካና የቀረን ደግሞ የቀዩ ኬብል ወይም ደግሞ ፖዚቲቫችንን እዚህ ጋር እንሰካለን ማለት ነው። እና ይህ ሁለቶቹ የሚያገለግሉት ለሬዚስታንስ፣ ለቮልቴጅ፣ የተለያዩ የካፓስተር ቫልዩዎችን፣ ኮንቲኒቲ ዳዮዶችን ለመለካት ስንፈልግ ሁሌም ፖዚቲቫችን መሆን ያለበት በዚህ በኩል ነው። የቀሩት እኚህ ሁለት ፒኖች ደግሞ ከረንትን መለካት ስንፈልግ እንዳልኳችሁ ኮመናችን ከዚህ ቦታ አይንቀሳቀስም። እናንቀሳቀሰው ፖዚቲቫችንን ብቻ ነው። እዚህ እንነቅልና እዚህ ጋር የተለያዩ ሚሊ አምፒሮችን ለመለካት እንጠቀማለን። እዚህ ጋርም እንደዛው ከረንትን ለመለካት እንጠቀማለን። ኮመናችን እዚህ ቦታ ላይ ይሆናል ማለት ነው። እና ከረንታችን ስንለካ የምንለካው እስከ 10 አምፒር ድረስ ብቻ ነው። ከዛ በላይ የሆነ ከረንት መለካት አንችልም፣ ምክንያቱም መልቲሜትራችን ፊውዛችን ይቃጠልብናል ማለት ነው። እና አንዳንድ የተወሰኑን በዚህ መልቲሜትር በመጠቀም እየለካው አሳያቸዋለሁ ማለት ነው። እሺ የመጀመሪያው እዚህ ጋር አሁን ኦፍ ላይ ነው ያለው። ኦን እና ስናደርገው ይመጣል። ከዛን ምን ላይ ነው እቺ ቀስት አላት። ቀስቷ ምን ላይ ነው የምታመለክተው? ቮልቴጅ። ሁለት አይነት ቮልቴጆች አሉ እዚህ ጋር። የመጀመሪያው ኤሲ ቮልቴጅ ብለን እንጠራዋለን፣ ወይም ኦልተርኔቲቭ ከረንት ወይም ኦልተርኔቲቭ ኤሲ ብለን እንጠራዋለን። እሱ እንዴት ነው የምንለካው? 220 ሶኬቶቻችን ላይ የምናገኛቸውን ቮልቴጆች ኤሲ የሆኑ ማንኛውም ቮልቴጆች የምንለካው ኤሲ ምልክት ላይ አድርገን ነው ማለት ነው። እዚህ ለክቼ ላሳያችሁ። አሁን ኤሲ የምንለው ይህን ቮልቴጅ ነው ማለት ነው። የኢትዮጵያ 220 በ50 ሄርዝ ሲሆን ቫሪ ስለሚያደርግ አሁን የምናየው 231.2 ነው ማለት ነው። ይህ አንዱ ኤሲ ቮልቴጅ አለካክ ነው። ከዛን ቀጣይ ደግሞ ወደ ዲሲ እንሄዳለን። እዚህ ጋር አሁን መርሳት የሌለብን ነገር ዲሲ ላይ ስንለካ ፖላሪቲ መርሳት የለብን። ፖላሪቲያችን ፖዚቲቭ እና ኔጌቲቭ። እዚህ ጋር አንድ ትንሽዬ ቦርድ አለችኝ። እቺ ቦርድ የሆነ ዲሲ የሆነ ቮልቴጅ አውትፑት አላት።
የእሷን እንለካለን። ፖዚቲቫችንን እዚች ጋር አድርገን ኔጌቲቫችንን ደግሞ በዚህ በኩል አድርገን ስንለካ እንደዚህ አይነት ቫሊዩ እናገኛለን ማለት ነው። ያቻው ይህ ዲሲ እንለዋለን ወይም ዳይሬክት ከረንት ብለን እንጠራዋለን። ቀጣዩ ደግሞ የምናየው ሬዚስታንስ፣ እቺ ምልክት የሬዚስታንስ ምልክታችን ነች ወይም ኦህም ብለን የምንጠራት። እዚህኛው ላይ ደግሞ የተለያዩ የዋየሮችን የሬዚስታንስ ቫሊዋቸውን ለማወቅ ወይም ደግሞ የተለያዩ የሬዚስተር እንደዚህ አይነት ሬዚስተሮች አሉ ኤሌክትሮኒክስ ላይ የነሱን የሬዚስታንስ ቫሊያቸውን ለማወቅ ስንፈልግ የምንጠቀመው በጣም ወሳኝ የሆነ የመልቲሜትራችን አንዱ ክፍል ነው ማለት ነው። ይህን እንዴት አድርገን ነው የምንለካው? አንዱን ፒን አንዱ ላይ አንዱን ፒን አንዱ ላይ አድርገን እንለካለን ማለት ነው። አሁን 77 ኦህም ያነብልናል። ፊውዘብል ሬዚስተር ብለን እንጠራዋለን። ይህኛው ኖርማሊ በከለር ኮድ አለው እዚህ ላይ በከለር ኮዱ ቫሊዩ ማግኘት እንችላለን። እሱን ቀጣይ ጊዜ ወደ ኤሌክትሮኒክስ ኮምፖነንቶች ስንመጣ ማሳያችሁ ይሆናል። እና አሁን ይህን ይመስላል የምንጠቀመው ሬዚስታንስ ቫሊዩ ያላቸውን ነገሮች ማወቅ ስንፈልግ ብቻ ነው። ቀጣዩ ሁለት ፈንክሽኖች አሉት እዚህ ላይ። ይሄኛው እንደዚህ ሲሆን እዚህ ጋር የዳዮድ ምልክት ነች እና እዚህ ጋር ዳዮዳችንን ቼክ የምናደርግበት ነው። እሱም ደግሞ ፖላሪቲ ያለው ፖዚቲቭ እና ኔጌቲቭ፣ ሁሌም ፖዚቲቭ እና ኔጌቲቫችንን መርሳት የለብንም። እዚህ ጋር አንድ ቦርድ አለችኝ። እቺ ቦርድ ላይ ዳዮድ አለኝ። ብዙ አይነት ዳዮዶች አሉ። እንደዚህ አይነትም ብሪጅ ብለን የምንጠራው ዳዮድ አለ። ደግሞ ቦርድ ላይም እንደዚህ አይነት ዳዮዶች አሉ። ያኔ እነዚህ የምንለካበት ነው። ፖዚቲቭ እና ኔጌቲቭ ፖላሪቲ ያላቸው አንዱን ፖዚቲቭ አንዱን ኔጌቲቭ ላይ ስናደርግ እንደዚህ አይነት ቫልዩ እናገኛለን። 450 አንዱ ፈንክሽናችን ነው ማለት ነው። እና እዚሁ ላይ እንዳለ ይህን ፈንክሽን የምንቀያየርበት ነው። አሁን ይሄ የኮንቲኒቲ ማለት አንድ ዋይር ላይ ያ ዋይር ተቆርጧል፣ ይሰራል ወይስ አይሰራም የሚለውን ለማወቅ ስንፈልግ ሁለቱን አንድ ላይ ማለት ኮንቲኒቲ ወይም ብለን እንጠራዋለን። ይህ ለምንድን ነው የሚጠቅመን? አሁን ለምሳሌ እዚህ ቦርድ ላይ ፊውዛችን አለ። ይህ ፊውዝ ይሰራል አይሰራም የሚለውን ሁሌም የምናውቀው በኮንቲኒቲ ነው ማለት ነው። ዋይር ስለሆነ ሲሪየስ ስለሆነ በዛውም ሬዚስታንስ ቫልዩ በጣም ትንሽዬ ሲሆን ኮንቲኒቲ ይሰጠናል ማለት ነው። ስለዚህ ይህ አንድ የምናውቅበት አንዱ በጣም ወሳኝ ሁሌም የምንጠቀምባቸው ፈንክሽኖች ውስጥ አንዱ ኮንቲኒቲ ነው ማለት ነው። ቀጣይ ደግሞ ምን አለን? እዚህ ጋር ካፕ ይላል። ካፕ የሚለው ካፓስተርን ነው እና እዚህ ጋር በካፓስተርን ደግሞ እንዴት ነው ቼክ የምናደርገው? መልቲሜትራችንን ተጠቅመን ካፓስተሩ እሱ ፖላሪቲ ያለው ይህ ሳይድ ኔጌቲቭ ፖላሪቲያችን ሲሆን ይህ ደግሞ ምንም የሌለው ደግሞ እግሩ ረዘም ያለው ፖዚቲቭ ሳይዳችን ነው። ይህን ደግሞ እዚህ ላይ ጽሑፍ አለው። አሁን ይሄኛው 100 ማይክሮፋራድ በ250 ቮልቴጅ ነው። ይህን ደግሞ እንዴት ነው የምናደርገው? ካፓችን ላይ አድርገን መልቲሜትራችንን በኔጌቲቭ በኩል ጥቁሩን እናደርግና እዚህ ጋር ይህን አድርገን ቫልዩን እናያለን ማለት ነው።
በደንብ መያዛችሁን እንዳትረሱ፣ አለበለዚያ ኤግዛክት ቫሉን አታገኙም ማለት ነው። ከዚህ እያደረግን ማይክሮፋራድ እናስቀምጠዋለን ማለት ነው። ቼክ እናደርጋለን ማለት ነው። መልቲሜትራችን አንድ ይሄ ነው። ሌላው ደግሞ እዚህ ጋር ሄርዝ አለን። ሄርዝ ደግሞ የተለያዩ ሄርዞችን ለመለካት ፍሪኩዌንሲዎችን ለመለካት እንጠቀምበታለን። ይሄኛው አሁን ለምሳሌ የኢትዮጵያ ቮልቴጅ በ220 50 ሄርዝ ነው። ሄርዛችን 50 ሄርዝ ነው። ያ ኤግዛክት የ50 ሄርዝ አለ ወይ የሚለውን ደግሞ እንለካለን ማለት ነው። ሶኬት አለኝ እዚህ ጋር ታያችሁት፣ ሄርዛችን 50 ነው ማለት ነው። ይህን እንደዚህ አድርገን መለካት እንችላለን። እዚህ ጋር ደግሞ የምንለካው ምንድን ነው? የተለያዩ ትራንዚስተሮችን ለመለካት የምንጠቀምበት ነው። ትራንዚስተሮችን ኤንፒኤን፣ ፒኤንፒ የሚባሉ ትራንዚስተሮች አሉ። እነሱ መለካት ስንፈልግ እዚህኛው ኦፕሽን ላይ ካላደረግነው አይሰራም ማለት ነው። አይሰራም ማለት ነው። እነሱን እዚህ ላይ አድርገን እንለካለን። ሌላው ቅድም ያልኳችሁ ነገር ከረንትን ስንለካ እችኛውን አንስተን ፖዚቲቭ ተርሚናላችንን አንስተን ወደዚህኛው ነው የምንሰካው። እነዚህ ያኔ እነዚህ ፈንክሽኖች መጠቀም እንችላለን። እዚህ ጋር የምታያቸውን ሚሊ አምፒሮች ከረንቶችን፣ ዳይሬክት ከረንቶችን የምንጠቀመው በዚህ ፈንክሽን ነው ማለት ነው። እዚህ ጋር ደግሞ የተለያዩ ነምበሮች አሉን። አሁን ሪዛልታችንን ያገኘነው ሪዛልት እንዳይጠፋብን ሆልድ አድርገን የምንይዝበት ደግሞ የራሱ የሆነ ሲስተም አለው። አያቸውን ፖላሪቲ ሳቀያየር ምንም አይነት ቫልዩ አላገኝም። አያችሁ ለምንድን ነው እዚህ ጋር እንደዚህ ሆኖ? እቺ ፖዚቲቫችን የምንጠቀመው ሁሌም ሳይዳችን ላይ ነው። አሁን የሰካሁትኝ ከረንት ላይ ነው። ያኔ ምንም ብታደርጉ ምንም አይነት ቫልዩ አታገኙም። ይህ የምትጠቀመው የከረንትን መለካት ስንፈልግ ብቻ ነው። ስለዚህ እንነቅለውና ይህ ማድረግ ያለብን አሁን የመለካት የፈለኩት ቮልቴጅ ሊሆን ይችላል። የተለያዩ ነገሮችን ኮንቲኒቲ፣ ሬዚስታንስ፣ ዲሲ ከረንቶች የምለካው ሁሌም ፖዚቲቭ ላይ አድርጌ ያችሁት እዚህ ላይ አድርጌ አሁን ምን አደርጋለሁ? የዳዮዳን ይስለካት ያችኋ 500 ያኔ ይህ ነምበር እንትን እንዳይልብኝ ሆልድ አድርጌ ይዘዋለሁ ማለት ነው። ሆልድ ማድረግ አለን። ያኔ በባነሳውም አይጠፋም ማለት ነው። ከዚህ ላይ የተለያዩ ዳታ ምናምን ስንሰራ ነምበሩን ኤግዛክት ቫልዩን ሆልድ አድርገን ይዘን መመዝገብ እንችላለን ማለት ነው። እና ይህን ይመስላል የመልቲሜትር አጠቃቀም። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣዩ ቪዲዮ በተለየ ቪዲዮ እና በተለየ አቀራረብ ይዤላችሁ እመጣለሁ። አመሰግናለሁ።